አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ አለሁ አልሐምዱሊላህ። እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ የመጣሁት ደግሞ ያው እንደምታውቁት አብርሃም፣ ሩታ፣ ሄርሜላ ብዙ ህይወታችሁ በጣም የተጋጨ እንዲሁም ደግሞ እየተበጠበጠ አብርሃም እስከ ዛሬ ወደ ሄርሜላ መመለስ አቃተ፣ ወደ ሩታ መመለስ አቃተ። ሁለት መሀል ላይ ያኔ በቃ እየተጋጨ ነው ያለው እና ብዙ ሰዎች ደግሞ አብርሃም ወደ ሄርሜላ ተመልሰዋል ከተባለ በኋላ ብዙዎቻችሁ ደግሞ ለሩታ ኮመንት ላይ መልካም መልቀስ መልካም ምድሩሹ እያላችሁ ነበር። እኔ አንድ ጥያቄ ልጠይቃችሁ። አሁን ኮመንት ሄዳችሁ ምጽፉት አብርሃም ወደ ሩታ ሲሄድ ሄርሜላን ትሰድባላችሁ፣ አብርሃም ደግሞ ወደ ሄርሜላ ሲመለስ ሩታን ነው የምትሰድቡት። እኔ አሁን ለምሳሌ እናንተ ብትሆኑ ሩታ ብትሆኑ ባላቸው የሆነ ሴት ብትወስድ እንዴት ነው የምታዩት? እናንተ ዝም ነው የምትሉት? ያኔ ዝም ትላላችሁ? ዝም አትሉ። የልጃችሁ አባት እኮ ነው። ሩታ እንዴት አያርጋ ከመጀመሪያ እስከ ዛሬ እንዴት ከሱ ጋር እንደምትሆን ማንም ሰው እኮ ይጋጫል። ሶሻል ሚዲያ ላይ ስለማይወጣ ነው እንጂ ከዛ በላይ የሚጋጭ ብዙ ሰዎች አሉ። ነገር ግን ሁሉም ሰው ሶሻል ሚዲያ ላይ አያወጣም። ይህን እናውቃለን። ሄርሜላ ደግሞ በዚህ ልክ ሴት ሆነሽ ራስን ዝቅ አርገሽ ማለት ነው፣ ክብርሽን ዝቅ አርገሽ እሱን ከሩታ ጋር ለመለያየት ያኒ ወደ ራስሽ ለመመለስ በጣም እየለፋሽ ነው። ይሄ ልጅ እኮ ለጤናም ይሁን ታሞም ይሁን ገብቶሻል፣ አልፈልግሽም እያለሽ ነው። ገብቶሻል። አንቺ ደግሞ የሆነ ቦታ ወስደሃለሁ፣ እንደዚህ ያደርግልሃለሁ፣ እኔ ወድሃለሁ። አንቺ ብትወጂው እሱን ብታስቢ እኮ ለልጁ እንደመሆን ነበር የምታደርጊው። አንቺ ሩታ ወላሂ አንዳንዴ በጣም ነው የሚገርመኝ። ሴቶች ማለት ሰይጣን፣ ሴቶች ሰይጣን። እኔ እንጃ ባል ያን ያገባ ወንድ ነው የምትፈልጉት። ለምን እንደሆነ አላውቅም። ምን ያላገባ ወንድ አጣሽ እንዴ? አንቺ የራስሽ መሆንሽ አጣሽ። ከላስ እነሱ ከፈለጉ አብሮ ይኖሩ፣ ከፈለጉ ተለያይቶ ልጆቻቸውን ያሳድጉ። ግን አንቺ ከህይወታቸው ውጭ። እኔ እኮ አንዳንዴ ኤፍሬም በጣም ነው ደስ የሚለኝ። ግልጽ ነው የምነግራት፣ ግን እሷ ልኳን አይገባም። ሌላ ደግሞ ሄዳን የሚባል ሰውዬ ማለት በጣም አስመሳይ ነው። ከፊቱ እንዲሁ ምቀኛ እንደሆነ ያስታውቃል። እኔ ለአብርሃም ላንተ አስብሃለሁ፣ እሷ እንደዛ ናት። ለምንድን ነው እንደዚህ የምታስመስሉት? እናንተ ነገ ትዳራቸው ምን እንደሆነ ታውቃላችሁ እንዴ? አታውቁም እኮ። ነገ ምን ላይ እንደምትወርቁ ታውቃላችሁ? አንቺ ሄርሜላ ዛሬ ለአብርሃም ለምነሽ እየሮጥሽ ከሱ ጋር እያልሽ ማለት ነው። ነገ ደግሞ ከጣለሽ ራስሽን ታያለሽ። ሩታ እንኳን በጣም ያኒ አርግዛ ራሱ ብዙ ስቃይ ያሳልፋለች። ሶሻል ሚዲያ ላይ እያየናት ነው። ጠንካራ ሴት ናት ሩታ ስትባል ወላሂ ጠንካራ ሴት ናት እሷ። እስከዛሬ እኔ ሩታ ብሆን ማለት ነው ሄርሜላ እዛ ነው ምደፋት፣ በሆነ ነገር ነው ምደፋት፣ በመርዝም ሆነ በምንም ሆነ ማለት ነው። እውነቴን ነው። ምክንያቱም እኔ ባሌ ፈልጌ ከባሌ ጋር መኖር ፈልጌ እሷ ከመሀላችን ካልወጣች ህይወቷን ታጣለች። እና ብዙ ሰዎች ደግሞ አንዳንድ ሰዎች ሩታ ነው የምታገዙት፣ አንዳንድ ሰዎች ደግሞ ሩታን ነው የምሰድቡት። እናንተ የሩታ ቦታ ብትሆኑስ ነው ጥያቄ። ኤፍሬም እኮ ብዙ ሰዎች ኤፍሬም እየሰደባችሁ አንተ ወንድም አይደለም፣ አንተ እንደዚህ አይደለም። እሱ እኮ የምፈልገው አብርሃም እና ሩታ አብሮ ሆኖ ልጁን እንደሚያሳድጉ ነው እንጂ ሌላ ነገር አይደለም። ምንም እነሱ ብታረቁ፣ ሩታና አብርሃም ብታረቁ እሱ ምንም የማያገኝበት ነገር የወንድሙን ደስታ ይፈልጋል። ብዙ ሰው ደግሞ ኤፍሬም እንደ ክፉ ነው የምታዩት። እሱ ስለሚያውቅ ነው። መቼም የሰው ትዳር ላይ የመጣች ሴት ማለት ነው እንደዚህ ውልቅ አድርጎ ማውጣት ነው እንጂ እሷን ኧረ እሱ ይወድሻል፣ እሱ ይፈልግሻል፣ አንቺ የወንድሜ ሚስት ማለት አለበት። ትይ እንደ ሂቱ እቺ ማናት ብዙ የምትባለው። አሁን ብዙ ሰዎች የኔ ጀግና የኔ ምንድን ነው የምትሉት? ለምንድን ነው እሷ አብርሃምና ሩታ አብርሃምና ሄርሜላን እንትን ለማድረግ የምታስበው? ባልና ሚስት እኮ ነገ ይታረቃሉ እኮ። ሩታና አብርሃም እኮ ነገ ይታረቃሉ። ገብታችኋላ?
እናንተ ኮመንት ላይ የምጽፉ ሰዎች የሰው ልጅ ላይ እንዳትፈረዱ። የእናንተ ባል የት ውላል ነው? ሴቶቻችን የት ውላል? የእናንተ ባል ውሎውን ታውቃላችሁ? የት እንደምውል? ይሄን እኮ ስንት ሴት ጋር ይውላል። ስንት ሄርሜላ ራሱ ሄዳ ከወሰደች አታውቁም። እናንተ የምታዩ እኮ በቪዲዮ የሚመጣ ነው እንጂ የውስጡን አታውቁም። ግን ብዙ ጊዜ ሩታ ላይ ነው የምትፈርዱት። እኔ በጣም ነው የምታቃጥሉኝ ሩታ ላይ የምትፈርዱ ሰዎች። እኔ የልጄ ነባት ማለት ነው። ማን አባቷ ነው መታ የምትወስዱ? እንጣላለን፣ ማንም ይጣላል። ነገር ግን ሰው ደግሞ ተለያይቶ ሁሉም ነገር ካለቀ በኋላ ሀታ ሶሻል ሚዲያ ላይ ለምሳሌ ፌስቡክ አብሮ ካልሰሩ የሆነ ነገር ሰላም ካልተባባሉ ትክክል ነው። እሷም ከህይወቱ ወጥታለች፣ እሱም ከህይወቱ ወጥቷል ይባላል። እና ሩታና አብርሃም ተጣልተናል እያሉ ቪዲዮ ላይ አብሮ እየመጡ እሷ ደግሞ በአይኗ እያየች ሰዓት ገዝታ በሰዓት ልታታልለው ማለት ነው። በጣም ነው የሚያስጠላው። እና አንቺ እባክሽ ከቻልሽ ከአብርሃም እና ከሩታ ህይወት ወጪ በጣም ደስ ይለኛል። በጣም ደስተኛ ነኝ እኔ ራሱ ማለት ነው። ሩታ አብርሃም ትፈልጋለች፣ ልጁ አባቱን ይፈልጋል። ገብቶሻል? ገና የአንቺ ልጅ ሲመጣ ራሱ እኮ ነገ አብርሃም ሌላ ሴት መታ አፈቅርሃለሁ ካለች አንቺ ዞር ብሎ አያይሽም። አብርሃም ሌላ ሴት ጋር ይሄዳል። ከዛ ዛሬ ትላንት ሩታ ያየችውን ችግር ታያለሽ ራስሽ ማለት ነው። አሁን ራሱ እያየሽ ነው። አሁን ራሱ አንድ ሳምንት ተቃጥለሽ ማለት ነው። ቅጥል ብለሻል፣ ለቅሰሻል። አንቺ በፊት ሩታ ስትለቅስ በጣም እየተጨማለቅሽ ነበር። አብርሃም ወዶኛል፣ አብርሃም አፈቅሮኛል፣ እሱ ከወደደኝ አንቺ ምን አገባሽ ከኛ ህይወት ውጭ እያልሽ ዛሬ ደግሞ አንቺ ውልቅ እያልሽ ውልቅ ያርግሽ። ብዙ ሰው ሩታ ነው የምትሰርቡት። ሩታ እንዳትሰርቧት። የልጁ አባት እኮ ነው። የፈለገችውን ነገር ማድረግ ትችላለች እሷ። ገብታችኋል? አብርሃም ደግሞ ወይም ይሄንን ከሷ ህይወቱ ለመራቅ ፈልጎ ይሄንን እንትንም ላይ ሊያደርግ ይችላል። እውነትም ታሞ ሊሆን ይችላል። አብርሃም እኮ አንዳንዴ ስታይ የታመመ ሰው አይመስልም አነጋገሩ። የሩታ ትዳር ላይ መርዝ የሆነው ይሄ ዳን የሚባለው በልቶ ማይበላ የበላ ሰው ራሱ አይመስልም። ድንጋይ ራሱ እሱ ነው። እኔ በጣም ያስጠላኛል ዳኒ፣ በጣም በህይወት የሚያስጠላኝ። አላህ ይቅር በለኝ እና ከህይወታችሁ ውጥ። እነሱ የራሳቸውን ይኑሩ። ይህ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ አድርጉ። መልካም ቆይታ